ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ከባለፈው የቀጠለውን ፓርት 3 ወይም ክፍል 3ን እየላችሁ መጥቻለሁ። ባለፈው በክፍል 1 እና በክፍል 2 የአማርኛ ቃላትን እንዴት እንመሰረታለን፣ ፊደሎችን በመጠቀም በእያንዳንዳቸው እንዴት አይነት ቃሎችን መስርተን እንዴት እናነባለን፣ እንዴት እናያለን የሚለውን አይተናል። ዛሬ ደግሞ ከዛ የቀጠለውን ቪዲዮ እየላችሁ መጥቻለሁ። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ነው። ምክንያቱም የምንለቃቸው ቀጣይ ቪዲዮዎች እንዲደርሷችሁ ማለት ነው። እንዲሁም ደግሞ በኦንላይን መማር የምትፈልጉ እዚህ ከታች ባስቀመጥነው ስልክ በመደወል ኦንላይን መማር ኮርሶችን መውሰድ ትችላላችሁ ማለት ነው። እንግዲህ እነዚህ ፊደሎችን በመጠቀም በእያንዳንዳቸው ፊደል እንዴት ነው ቃሎችን የምናነበው፣ እንዴት ነው ቃሎችን የምንመሰርተው የሚለውን እናያለን። እነዚህ ፊደሎች በመጀመሪያ ላይ ያስቀመጥን ፊደሎችን በመጠቀም ቃላት መመስረት፣ ትርጉም ያለው ቃል በመመስረት ከዛ ቀጣይ አረፍተ ነገር እያልን በደንብ እናያለን ማለት ነው። ስለዚህ ቀጥታ ወደ ቪዲዮ። እሺ መጀመሪያው ማን ነው? አ ነው። እሺ አሉ አሉ። በጣም አሪፍ። እሺ ኡ ለሚለው ደግሞ ኡመር። አሪፍ። እሺ ኢዮብ። አሪፍ። አባይ። በጣም አሪፍ። ኤፌም። እሺ እኛ። እሺ ኦሞ። አሪፍ። ቀጣይ በከ ነው ደግሞ። እሺ ከ በሚለው ከባድ። በጣም አሪፍ። ኩራት። አሪፍ። እሺ ኪሳራ። አሪፍ። ካሳ። ኬንያ። ክፍል። እሺ ኮሌጅ። በጣም አሪፍ። እሺ ቀጣይ ወ ነው። እሺ ቀጣይ ወጪ። አሪፍ። ውስጥ። እሺ ሃዊ። እሺ ዋጋ። እሺ ደዌ። ውሳኔ። እሺ ሰዎች። እሺ ዘመን። አሪፍ። ዙሪያ። አሪፍ። ዚነት። አሪፍ። ዛፍ። ብራቮ። ዜጎች። እሺ አሪፍ። ዝናብ። እሺ አሪፍ። ዞን
ዞን በጣም አሪፍ ቀጣይ ደ እሺ ደስታ 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 እሺ ዱባይ እሺ አዲስ እሺ ጉዳይ እሺ ግዴታ እሺ ድምጽ ዶሮ በጣም አሪፍ እሺ ጀመረ እሺ ልጁ እሺ ጅቡቲ እሺ ጃፓን ጄት ኦኬ ጅምላ እሺ ጆሮ